ንስሐ በጾም ይገባል አይገባም የሚለውን ከማየታችን በፊት ዋናው መምህረ ንስሐው ነው ወሳኙ። እንደውም ስትጾሙ እንደምንድነው የሚሆነው? እንደ ፈሪሳውያን አትሁኑ የሚለው እኮ አብይ ጾምን አይደል? አሁን ዛሬ በአብይ ጾም ጿሚ ብትመስል አንተ ሰውነት ጠውልጎ ቢታይ ምንም ማለት አይደለም፣ ልትጾም ይገባል። እና ድሮን ዛሬ ደግሞ በዚህ ልትመሰገን ጌታ አይደል እንደ ጾመው እሱ ጾሞት እንዴ? እኔ እናንተ ብንጾመው ምን የሚደንቅ ነገር አለ? ነቢያት ባህር የከፈሉት ክንፍ ያዋጡትና አቡነ ተክለ ሃይማኖት ጾመውት እንዴ? በረከታቸው ይድረሰን። እንኳን እኛ እንኳን ክንፍ ምንም የሌለ እና ጾም በጾም ንስሐ አባትዮ መምህረ ንስሐ ማለት ብዙ በውስጡ ብዙ ፕሮሰሶች በምእመናን የሚመጡ ነገሮች አሉ። ስርዓተ ቤተክርስቲያን ብዙ አለው። ስርዓቱ ሰፊ ነው። ምን ለማለት ፈልጌ ነው? ሰውየው እንደ ጊዜ ግብሩ ነው። ምን ስለሆነ ነው? ራሱ ጾም ስለሆነ ማለት በአብይ ጾምማ ጾም አይደል? ታዲያ እጾማለሁ ብለህ መናገር እኮ አለብን። እጾማለሁ አልበላም ማለት መጽሐፉ ተደንግጓል። እሱማ ሰባቱ አጽዋማትማ ተደንግ። ስለዚህ ንስሐ የሚሰጠውን በዛ ጊዜ ነው። ግን ይባልና ጊዜ የሌላቸው ችግር የገጠማቸው ከሆኑ እንደ ጊዜ ግብሩ ካህኑ የሚያደርገው ለማለት ፈልጌ ነው።